ህልምህን በመተው እጅ አትስጥ። ምክንያቱም ከህልሙ የተፋታ ሰው ታሪክ አይሰራም። ሕይወት ሁል ጊዜ ለስኬት ቀጥተኛ መንገድ አታቀርብም። እንቅፋቶች፣ መሰናክሎች፣ ውድቀቶችና ፈተናዎች የጉዞው አካል ናቸው። ነገር ግን ህልሙን የማይተው ሰው በመጨረሻ ድልን ያገኛል። ዛሬ የሚያስቸግርህ ችግር ነገ የምትኮራበት ታሪክ ሊሆን ይችላል። ዛሬ የሚያስለቅስ ውድቀት የነገ ጥንካሬህ መሠረት ይሆናል። ስኬት የሚወለደው ከተስፋ መቁረጥ ሳይሆን ከመታገስ፣ ከመቆምና እንደገና ከመነሳት ነው። አንድ ተጨማሪ እርምጃ፣ አንድ ተጨማሪ ሙከራ፣ አንድ ተጨማሪ ትዕግስት ሕይወትህን ሊቀየር ይችላል። ልብ አድርግ፣ ውድቀት የመጨረሻ አይደለም። ፈተና የእድገት ትምህርት ቤት ነው። የማይተው ሰው፣ ህልሙን የማይተው ሰው ብቻ የስኬት ጫፍ ይደርሳል። ህልምን በመተው እጅ አትስጥ። ምክንያቱም ከህልሙ የተፋታ ሰው ታሪክ አይሰራም። ጸንቶ የቆመ ግን የሌሎችን መነሳት ይሆናል። ዛሬም ተነስ፣ እመን፣ ትጋ፣ አትቁም። ከህልም ጋር ታላቁ ድልህ ከፊትህ ነው። አመሰግናለሁ።